ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። ዛሬም እንደ ወትሮው ጉር ከማያልቅበት የ4 ኪሎ ቤተ መንግሥት መላ ኢትዮጵያንን ዳር እስከ ዳር እያነጋገረ ያለውን አስደንጋጭ መርዶ እየሰማን እንገኛለን። ያለ ባሩድ ሽታ መቀጠል የማይችለውና ሰላም ባለበት ግጭትን እየጠመቀ የቀጠለው አብይ አህመድ በሰራዊት ብዛትና በመሳሪያ ጋጋታ ስልጣኔን አስጠብቃለሁ ብሎ ብዙ ቢደክምም ባልተጠበቀ መልኩ በዛሬው ዕለት ግን ከመከላከያ መንደር አስፈሪ መርዶ ደርሶታል። በመጨረሻም ሰራዊቱ አፈሙዙን ወደ 4 ኪሎ ቤተ መንግሥት አዙሯል። እንደሚታወቀው የኢትዮጵያ ፖለቲካ አየር አሁን ላይ በአስፈሪ ውጥረት ታፍኗል። መጪውን ምርጫ አድርጌ የቀጣዩን የመንግስትነት ዘመኔን አውጃለሁ ብሎ ለተዘጋጀው ብልጽግና መጪው ጊዜ ተስፋ ሳይሆን ከፍተኛ የስጋት ምንጭ ሆኗል። ብልጽግና አሁን ላይ በማንኛውም ሰዓት ሊፈነዳ በሚችል የፖለቲካ ፈንጂ ተከቧል። ኢትዮጵያ አሁን ላይ የገባችበት የፖለቲካ ቀውስ ትኩሳቱ ጨምሯል። የሀገሪቱ ኢኮኖሚ በጦር መሳሪያ ገዢ መቅኔው ድረስ ተበልቶ ትውልድ እየደማ ንጹሐኖች በየቀኑ እንደ ቅጠል እየረገፉ የብልጽግናው አገዛዝ ደግሞ የንጹሐንን ሞትና መፈናቀል የትውልዱን ተስፋ ማጣትና እንግልት እንደ ድል በመቁጠር ስልጣንን ለማራዘም የሚደረገው ቁማር አብቅቶለታል። የሆነው ሆኖ በዛሬው ዕለት ከሰራዊቱ መንደር ለአብይ አህመድ የደረሰው አስደንጋጭ መርዶ ምንድነው የሚለውንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን በዚህ ዝግጅት አካተን ስናደርሳችሁ አብራችሁን ስትቆዩ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራችሁ በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። ለአንድ አብይ አህመድ ብለው በአንድ ብርሃኑ ጁላ ተነድተው ጓዶቻቸውን አጥተው ከዚያም ደግሞ እነሱ አካላቸውን አስቀንሰው የቤተሰብ ሸክም የሆኑ የጥይት ትራፊዎች ናቸው። እነዚህን ተጠቅሞ የጣለው አገዛዝ የጡረታ አበላቸውን የቁስል ካሳቸውን አልሰጥም ብሎ በአንድ እግራቸው በአንድ አይናቸው ሰልፍ እንዲወጡ አድርጓቸዋል። በኢትዮጵያ ምድር ውስጥ በብልጽግና ዓለም ድሃ ጄኔራል ተፈልጎ አይገኝም ብሎ መወራረድ አያስበላም። ተዋግቶ የቆሰለ ቆስሎ የተረሳ ተረስቶም የተጣለ ወታደር ግን በየቤቱ ብዙ ነው። አሁን ከቤቱም ወጥቶ አደባባይ ላይ እየወጣ መሰለፍ ጀምሯል። አንድ እግሩን ለቀማው መንግስት፣ አንድ እጁን ለነጠቀው አገዛዝ፣ አንድ አይኑን ላጠፋበት ስብስብ ቢያንስ መውደቂያዬን ስጠኝ እያለ እየተሰለፈ ነው። ባለፉት ተከታታይ ዓመታት በጣቢያችን ባሰራጨናቸው ዘገባዎች የመከላከያ ሰራዊቱ የሚጮህለት የሌለ ሟች ስለመሆኑ፣ ሲሞት የማይቀበር ለቤተሰብ መርዶ የማይነገር ሲቆስል የማይታከም አካል ጉዳተኛ መሆኑ ተስፋ እንዲያጣ የቤተሰብም ጣጣ እንዲሆን ተደርጎ እንደሚጣል ስንዘግብ መቆየታችን ይታወሳል። የብልጽግና ምዕመናንና የስቱዲዮ ቅምጥ የፕሮፓጋንዳ ሚሊሻዎች ግን ይህንን ማጣጣላቸው ሳይበቃ በመንግስት በጀት ሲሞት የሚውለውን ሰራዊት በአገር ጠመንጃ ከወገኖቹ ጋር ደም ሲቃባ የሚውልን ወታደር ጀግናና ለአገር ሲል የሚዋደቅ አድርገው ሊያዋውቡት ሲሞክሩ ከርመዋል። አሁን በአደባባይ መገለጥ የጀመረው ሀቅ ያረጋገጠው ግን በየቤቱ የተጣሉ ወታደሮች አካል ብቻ ሳይሆን ተስፋ የተነጠቁ ወጣቶች ብዛት አያሌ መሆኑን ነው። በአንድና ሁለት ከተሞች በአዳማና ቢሾፍቱ ብቻ ይህንን ያህል ወጣቶች ለመውጣት ከደፈሩ በሌሎች የኢትዮጵያ አካባቢዎች ቢፈቀድ በየእስር ቤት ውስጥ የተዘጋባቸው ቁስለኞችም እንዲሁ ቢፈቀድላቸው ከተሞችን ያጥለቀልቁ ነበር። እነዚህ ወታደሮች ያገለገሉትን መንግስት የጭካኔ ደረጃ ከእነሱ በላይ የሚያውቅ የለም። ጥቅማችን ይከበር ብለው ሰልፍ ሲወጡ አካላቸውን ስላጡ የሚሳሳላቸው እንዳልሆነና አልሞ ተኳሽ ወታደሮቻቸውን አሰማርቶ እንደሚረሽናቸው አሊያም ከቤታቸው እያፈነ በአካል ሌሊት እንደሚወስዳቸው አሳምረው ያውቃሉ። እንዳም ሆኖ ካጡት አካል በላይ ከያዙትም ቁስል የላቀ ከሚያጡትም ሕይወት ያላነሰ መበደል አንገብግቧቸው በተከታታይ ቀናት አደባባይ ላይ ውለዋል። እነሱም ይላሉ፣ በራሴ ሕይወት ላይ ቆርጬ ነው የወጣሁት። እኔ የራሴ
አካላቸውን አጥተው ሕይወታቸውን አስይዘው የወጡት ወታደሮች ቆስለውለት ደምተውለትም እንደማይምራቸው ያውቃሉ። እናም እንደ ጋማ ከብት ተገልግሎ የጣላቸው አገዛዝ እንደ አሮጌ ዕቃ አውጥቶ የረወራቸው ስብስብ ቢገድለንም እንሙት ብለው መብታችንን አክብሩ እያሉ ተሰልፈዋል። እነ ሃጫሉ ሸለመ እንዲያምርባቸው የድሃ ልጆች ሕይወትና እግር ይገብራሉ። ተስፋ ያያሌውና ሹማ አብደታ ልጆቻቸው እንዲዳሩ እነዚህ አካልና ጓደኛ ያጣሉ። እነ ይልማ መርዳሳ እንዲከብሩ እነ ጌታቸው ጉዲና እንዲደላቸው እነ ብርሃኑ ጁላ በ200 ሚሊዮን ብር የመኖሪያ ቤት እንዲያድሱ ባጫ ደበሌና አበባው ታደሰ ኮንትሮባንድ እንዲነግዱ መሐመድ ተሰማና ዘውዱ በላይ ከሀብታሞች ጋር እንዲዛመዱ እነዚህ ወጣቶች ሕይወት ብቻ ሳይሆን ለዘላለሙ አካልም ያጣሉ። 2 እግርና 2 እጅ 2 ዓይንና 2 ጆሮ ይዞ ከቤተሰቡ የተወሰደ ጦር ግንባርም የገባ ሰው በመጨረሻ የቤተሰቡ ዕዳ ሆኖ እንዳይሰራም እንዳይኖርም እንዳይሞትም ሆኖ ይጣላል። 2 ዓይኑ እንደዚህ እንደምታዩት 2 ዓይኑ ጠፍቷል ማለት ነው። እና እንዴት ነው የጠፋው ካላችሁ ወታደር ነው ያው ግዳጅ ተሰጥቷቸው ግዳጅ በሄዱበት ሳላ ድንገት በሌሊት ደፈጣ ተይዞባቸው ያላሰቡት ተኩሶባቸው በድንገት ከትልቅ ተራራ ላይ አዳልጦት ወድቆ በ2 ዓይኑ ነው እንደዚህ የተፈጠፈጠው ማለት ነው። እና ከ2 ዓይኑ 2ቱም ዓይኖች ተጎድተዋል። አንዱ ከጥቅም ውጪ እንደሆነ ዶክተሩ ነግሮታል ማለት ነው። እና እንደምታዩት አንዱ ዓይን ትንሽ ሕክምና ካገኘና የሚከታተል ከሆነ ተስፋ እንዳለው ነው የነገረውና ዓይኔ ጠፋ ብሎ ለልመና የሚዳረግ ትውልድ ለልማትና ለአገር ስኬት መሰለፍ ሲገባው ለአንድ ጠቅላይ ሚኒስትር የስልጣን ዘበኛነት ሲል አካሉን የሚነጠቅ ወጣት የመከላከያ ጄኔራል ፎቅ እየደረደረ እንዲኖር የብልጽግና ሹም በሀብት እየከበረ እንዲቀጥል የአገዛዝ ቤተሰብ ኑሮው እንዲመቸው የማይደገም ሕይወቱን የማይተካ አካሉን እንዲህ እያጣ ቀጥሏል። ለአገር መጠበቂያ ሳይሆን ለዙፋን ማዳኛ በየተራራው የወደቀ አካል ጉዳተኛ ሆኖም የቀጠለ የተጣለ ወታደር በአዛዦቹ አይታወስም። ያዳነው ስልጣን አይታደገውም። የሀገር መከላከያ ተብሎ በሕግ የተቋቋመው መስሪያ ቤት የአንድ ግለሰብና ግብረ አበሮቻቸው የስልጣን ዘበኛ ሆኖ ከራሱ ወገንና ሕዝብ ጋር ፍልሚያ ከገባበት ጊዜ አንስቶ በየጥሻው እየወደቀ የጅብ ቀለብ የአሞራ ሲሳይ የሆነ ቀጥሏል። ጠቅላይ ሚኒስትሩም እንዳሉት በእሳቸው የስልጣን ዘመን አንድ ወታደር ለኢትዮጵያ ሉዓላዊነት ሲል ለአገር ደህንነት ሲባል አልተሰዋም። ለአንድ ወንበር ሲባል ግን በ100 ሺዎች እንተላለቃለን እንዳሉት 100 ሺዎች እያለቁ ቀጥለዋል። ራሳቸው አብይ እንዳመኑት ባለፉት 8 ዓመታት የተወረረን የኢትዮጵያ ግዛት ለማስለቀቅም ሆነ እንዳይወረር ለመከላከል አንዲት ጥይት አልተተኮሰችም። ኢትዮጵያውያንን ለመጨፍጨፍ ግን ድሮንም፣ ሚሳኤልም፣ ስናይፐርም፣ የአውሮፕላን ቦምብም፣ ታንክም፣ መድፍም ተተኩሷል። ዓለም ያፈራው መሳሪያ በኢትዮጵያውያን ገላ ላይ ያልተተኮሳለ ከተባለ ኒውክለር ብቻ ሳይሆን አይቀርም። ብልጽግና የለውም እንጂ ቢኖረው ኖሮ ኒውክለሩንም እንደማይተኩሰው ለመጠራጠር ቦታም ፋታም ያለ አይመስልም። አብዛኛው ከመከላከያ ወገን እየተጎዳ ነው። ዞሮ ዞሮ የሚጎዳው ደግሞ ወይ ባለስልጣን አይደለም ወይ ምን አይደለም፣ የደሃው ልጅ ነው። እኒህ ሰው አካላቸው ሳይጎድል ተርፈው ሕይወታቸውንም ሳያጡ ድነው ለምርኮኛነት የተዳረጉ ሰው ናቸው። በጠላቶቻቸው እጅ ከመውደቃቸው በፊት ሻምበል የሚል ማዕረግ የነበራቸው ሕይወት ከመገለባበጡ አስቀድሞ ከአብይ አህመድና ብርሃኑ ጁላ ክፍለ ሰራዊቶች መካከል የ95ኛውን ክፍለ ጦር 3ኛ ሬጂመንት ያዙ ነበር። ስማቸው ጌትነት ፈቃዱ ይባላል። ሻምበል ጌትነት 28 ዓመታት ሙሉ አገራቸው ውስጥ የኖሩት በውትድርና ነው። አገራቸውም ሆነ ሰራዊቱ ከየት ወዴት እንደተፈጠፈጡ የተረዱ መሆናቸውን ሲያብራሩም የድሃ ልጅ እንጂ የባለስልጣን ልጅ አልሞተም አልቆሰለም ይላሉ። በእርግጥም ልክ ናቸው። ከብርሃኑ ጁላ ልጆች አንድ የጎደለ አንድም የቆሰለ የለም። የአብይ አህመድ 3ቱም ልጆች ወደ አሜሪካ እንዲላኩ መደረጋቸውን የተናገሩት ራሳቸው ጠቅላይ ሚኒስትሩ ናቸው። የጀነራል ሹማ አብደታና የጀነራል ተስፋ ያያሌው ልጆች አዲስ አበባ ላይ በግማሽ ቢሊዮን ብር ገንዘብ ልጆቻቸውን ሲድሩ የኢትዮጵያ ገበሬ ልጆች በየቦታው ይወድቃሉ። ከአዳነች አቤቤ ዘመድ አዝማድ አንድም ሰው አልሞተም ብቻ ሳይሆን አልዘመተም ብሎ የሚወራረድ ሰው ይረታል። ሽመልስ አብዲሳ እንኳን ወንድም እህቶቻቸውን ሊያዘምቱ ወላጆቻቸውንም ከጊንጭ አዲስ አበባ ወስደው በቪላ ቤት ውስጥ ማኖር ከጀመሩ 6 ክረምቶች አለፉ። የአማራ ክልል ባለስልጣናት ከወላጆቻቸውም ከልጆቻቸውም መካከል አንዱ እንኳን ጦር ሜዳ ሊሄድ ወደ ክልሉም አይጓዝም። የኢትዮጵያ ገበሬና ድሃ ልጅ ግን በየተራራው ይወድቃል፣
ሞቱ አይዘገብለትም። የአብይ አህመድን ስልጣን ለመታደግ የነሽመልስ አብዲሳንና ብርሃኑ ጁላን ቤተሰቦች ሕይወት ምችት እንድትላቸው ሲባል በመቶ ሺህ የሚቆጠር የመከላከያ ሰራዊት ባለፉት ዓመታት ረግፏል። መርዶ ለቤተሰብ አይነገርለትም፣ ሲቆስል አይታከምም። እናም በታጣቂዎች በተማረከ ቁጥር በየተራራው ከዓይኑ እምባ ከገላውም ደም እያፈሰሰ ይማጸናል። እድል ቀንቶት ግማሽ አካል ይዞ ከቤተሰቡ የተቀላቀለ ደግሞ በሰልፍ ይጠይቃል። በኢትዮጵያውያን የቆየ ባህል ብቻ ሳይሆን በመከላከያ ሚኒስቴርም ባህል ሕይወቱን ለከፈለ የወታደር ቤተሰብ ድጋፍ ማድረግም ሆነ እነሱ በቦርድ በሚሉት መንገድ ቆስሎ የወጣም ወታደር እንዲደጎም ማድረግ የቆየ ልማድ ነው። የኦህዴድ ብልጽግና አገዛዝ ዛሬም መንግስት መሆን አልቻለምና ለእነሱ ስልጣን ሲሉ የሞቱትንም ሆነ የቆሰሉትን ዘወር ብለው አያዩዋቸውም። የሚያስታውሰን አጣን ያሉ ወታደሮችም መሰለፍ የጀመሩት በዚሁ ምክንያት ነው። ይህ ድርጊት በሁለት ከተሞች ላይ ብቻ የታየ እንጂ በሌሎች የአገሪቱ አካባቢዎች ውስጥ አካላቶ በየታዛው የሚውለውን አካል ጉዳተኛ ወታደር የሚያውቀው የወለደና ያሳደገ ብቻ ነው። እስካሁን በየእስር ቤቱ የታጎሩ ቁስለኛ ወታደሮችን የሚያውቃቸው ደግሞ አሳሪያቸው ብቻ ነው። ቀየውም ጦር ሜዳ መሬቱም የሰራዊት መያ የሆነበት አርሶ አደር ስቀብሩዬ መጨረስ አቃተኝ፣ አስከሬን ዝም ብለን ብናይ እግዜር በቁጣ በበረዶ ይመታናል ብለን እየቀበርን ነው ይላል።